ሄሎ ኤቭሪዋን ዌልካም ቱ ድረግ ዋይዝ ዩቲዩብ ቻናል። በዛሬው ቪዲዮ ከቴራፒዎች ውስጥ ፋርማኮቴራፒ ኦፍ ሃይፐርቴንሽን የሚለውን ሌሰን ዲስከስ እናደርጋለን። ያው እንደምታውቁት ቴራፒቱ ሞሮ ፎከስ የሚያደርገው ካርዲዮቫስኩላር ዲዚዝን ነው በአብዛኛው። ከዛ ውስጥ ደግሞ ሃይፐርቴንሽን ሞስት ኮመን ነው ማለት ነው። ሶ በዛሬው ቪዲዮ ፋርማኮቴራፒ ኦፍ ሃይፐርቴንሽንን ዲስከስ እናደርጋለን። ሜቢ ይሄ ሌሰን በአንድ ቪዲዮ ላይ ያልቅ ስለማይችል ፓርት 1 እና ፓርት 2 ይኖረዋል ማለት ነው። በዚህ ሌሰን ስር ዲስከስ የምናደርጋቸው እንደ አውትላይን ኢንትሮዳክሽን ይኖረናል። በኢንትሮዳክሽን ስር ዲፊኒሽን ኦፍ ሃይፐርቴንሽንን ዲስከስ እናደርጋለን። ኔክስት ኢቲዮሎጂ ወይም ደግሞ ኮዙን ዲስከስ እናደርጋለን። ፓቶፊዚዮሎጂውን ዲስከስ እናደርጋለን። ክላሲፊኬሽን ኦፍ ሃይፐርቴንሽን ይኖራል። ከዛ አንድ ሃይፐርቴንሲቭ የሆነ ፔሸንት ደግሞ ምን አይነት ክሊኒካል ፕሬዘንቴሽን ይኖሩታል፣ ሳይ እና ሲምፕተም የሚባለውን እናያለን ማለት ነው። ከዛ ሪስክ ፋክተሮቹ ምንድናቸው፣ ጎል ኦፍ ቴራፒ፣ ዜን ትሪትመንት ስር ላይፍ ስታይል ሞዲፊኬሽን እና ድራግ ቴራፒ ይኖረናል። ነን ፋርማኮሎጂክ እንደ ፋርማኮሎጂክ ማለት ነው። በመጨረሻም ሃይፐርቴንሽን ኢን ስፔሻል ፖፑሌሽን የሚለውን ካየን በኋላ አንድ ሃይፐርቴንሲቭ የሆነ ፔሸንት ምንድን ነው እሱ ሞኒተር የሚደረገው የሚለውን ዲስከስ እናደርጋለን ማለት ነው። ወደ ኢንትሮዳክሽን ስንመጣ ሃይፐርቴንሽን የሚለውን ዲፋይ ማድረግ ይኖርብናል። ሃይፐርቴንሽን የሚለው ያው አዘኔም ኢንዲኬት ሃይፐር እንደ ቴንሽን የሚሉትን ሁለት ወርዶች እናገኛለን። ሃይፐር ማለት ሰምቲንግ ኤሌቬትድ ማለት ነው። ቴንሽን ማለት ደግሞ ፕሬሸር ማለት ነው። ሶ ሃይፐርቴንሽን የሚለው ኤሌቬትድ የሆነ ወይም ደግሞ ከፍ ያለ ፕሬሸር እንደማለት ነው። ይሄ ቴንሽኑ ይሄ ፕሬሸሩ ደግሞ ምን ላይ ነው ሲባል ስሙዝ መስል ላይ ነው። ያ ስሙዝ መስል ላይ ደግሞ አርተሪ ይባላል ማለት ነው። ሶ ዲፋይንድ አስ ፐርሰንትሊ ኤሌቬትድ አርተሪያል ብለድ ፕሬሸር፣ ያ ማለት ሲስቶሊክ እና ዲያስቶሊኩ ሜጀር ሲደረግ 130/80 ሲሆን ነው ማለት ነው። ከሱ በላይ ኤሌቬት ካደረገ ያንን ፔሸንት ሃይፐርቴንሲቭ ነው እንላለን ማለት ነው። ሶ ሲስቶሊክ እና ዲያስቶሊክ ማለት ምንድናቸው የሚለውን ዲፋይን እናደርግ። ሲስቶሊክ ብለድ ፕሬሸር የሚለው ዱሪንግ ሲስቶል ሌፍት ቬንትሪክል ኮንትራክት ታደርጋለች። በሰውነታችን የሚሰራጨው ደም በሙሉ ኢጀክት የሚደረገው ወይም ደግሞ ፓምፕ የሚደረገው ከሌፍት ቬንትሪክል ነው። ሶ ከሌፍት ቬንትሪክል ኢጀክት ሲደረግ ኮንትራክት በማድረግ ነው ሌፍት ቬንትሪክል ኢጀክት የምታደርገው ወደ ፓርትስ ኦፍ ዘ ቦዲያችን ማለት ነው። ያን ምን እንለዋለን? ሲስቶሊክ ብለድ ፕሬሸር እንለዋለን። ዲያስቶሊክ ብለድ ፕሬሸር ማለት ደግሞ ያንን ኢጀክት የምታደርገውን ደም መጀመሪያ ፊል ማድረግ ስላለባት በሌፍት ቬንትሪክል ውስጥ ፊል ስታደርግ ዳይሌት ታደርጋለች። ያ ዳይሌሽን ዲያስቶሊክ በመባል ይታወቃል ማለት ነው። ዲያስቶሊክ ብለድ ፕሬሸር ሌፍት ቬንትሪክል ሪላክስስ ዱሪንግ ዲያስቶል፣ ሪላክስ ታደርጋለች። ከዛ ደግሞ ፊል ያደርጋል። ቴን በሲስቶሊክ ፕሬሸር ደግሞ ፓምፕ ታደርጋለች ማለት ነው። ሶ እነዚህ ሁለቱን ሜዥር በማድረግ አባቭ 130/80 በላይ ከሆነ በተደጋጋሚ ሜዥር ተደርጎ ሃይፐርቴንሲቭ ይባላል ማለት ነው። ሃይፐርቴንሽን the most significant risk factor for cardiovascular disease ነው ማለት ነው። ኤፒዲሞሎጂ ላይ ብዙ ፎከስ አናደርግም። ግሎባሊ አራውንድ 22% የሚሆን ሃይፐርቴንሲቭ ነው በ2014 የተጠና ጥናት ነው ማለት ነው። በአፍሪካ ውስጥ ደግሞ አራውንድ 30% ይሆናል። በኢትዮጵያ ስናይ ከ20 እስከ 30% የሚሆነው ሃይፐርቴንሲቭ ነው ማለት ነው። ወደ ኢቲዮሎጂ ስንመጣ የሃይፐርቴንሽን ኮዝ ምንድን ነው የሚለውን ነው እዚህ ስር ዲስከስ የምናደርገው። ሃይፐርቴንሽን በሁለት ዋና ምክንያት ሊመጣ ይችላል። አንደኛው ፕራይመሪ ሃይፐርቴንሽን የምንለው ነው ማለት ነው። ያ ማለት ኮዙ አናውን ነው። ፓቶፊዚዮሎጂው አይታወቅም፣ ምን እንዳመጣው አይታወቅም። ሜቢ ጄኔቲክ ሊሆን ይችላል፣ ሜቢ ደግሞ አዘር ፋክተሮች ሊሆኑ ይችላሉ ማለት ነው። ሶ ይህ ፕራይመሪ ሃይፐርቴንሽን የሚባለው ኢሴንሻል በመባል ይታወቃል። አብዛኛው የሃይፐርቴንሲቭ ፔሸንቶች ከ90 እስከ 95 የሚሆነው ፔሸንት ሃይፐርቴንሲቭ ፔሸንት ፕራይመሪ ታይፕ ኦፍ ሃይፐርቴንሽን ነው ማለት ነው። ምንድነው ኮዙ አናውን ነው። ሞኖጄኒክ ኤንድ ፖሊጄኒክ ፎርምስ ኦፍ ብለድ ፕሬሸር ዲስሬጉሌሽን ምክንያት ሊሆን ይችላል። ሞኖጄኒክ ሲባል ሜቢ ሳምታይምስ በሶዲየም ኤክስክሪሽን ኦልተር ሲደረግ ሊሆን ይችላል። የአልዶስትሮን የራስ ሲስተም ችግር ሊሆን ይችላል። ሶ በዛ ምክንያት የሚመጣ ነው። ጄኔቲክ ትሬትስ ፊውቸር ጂንስ ዛት አፌክት ሶዲየም ባላንስ፣ ሜቢ እነዚህ በጄኔቲክ የሚመጡት ፋክተሮች ሶዲየምን ባላንስ ባለማድረግ ሊመጡ ይችላሉ። ጄኔቲክ ሙቴሽኖች ውስጥ ደግሞ ሜቢ
ናይትሪክ ኦክሳይድ ሪሊዝ ኦልተር ሲደረግ ናይትሪክ ኦክሳይድ በናቹራሊ በሰውነታችን ውስጥ የሚገኝ ቫዞ ዳይሌተር ነው። ይሄ በጄኔቲክ ሚውቴሽን ምክንያት ኦልተር ሲደረግ ወይም ሳይመረት ሲቀር ናይትሪክ ኦክሳይድ በማነሱ ምክንያት ቫዞ ኮንስትሪክሽን ሲፈጠር ማለት ነው። ቅድም እንዳልነው ፕሬሸር አጌንስት ዎል ኦፍ ዘ አርተሪ አይደለ ሃይፐርቴንሽን። ሶ ያ ፕሬሸር ነው ሜቢ ብለድ ቬዝልን ናሮ ያደርግና ሃይፐርቴንሽን እንድንል የሚያደርገው ማለት ነው። ሶ እንደነዚህ ናይትሪክ ኦክሳይድ አይነቶች ኬሚካሎች በሰውነታችን ውስጥ መመረት ሲያቆሙ ቫዞ ዳይሌተሮች መመረት ሲያቆሙ ማለት ነው ሃይፐርቴንሽን ዲቨሎፕ ልናደርግ እንችላለን ማለት። ሁለተኛ ኤክስክሪሽን ኦፍ አልዶስትሮን ኦልተር ሲደረግ አልዶስትሮን በሰውነታችን ውስጥ የሚገኝ ሆርሞን ነው። ሶዲየም ኤንድ ወተርን ሪቴይን የሚያደርግ ነው። ሶዲየም ኤንድ ወተር ሪቴይን ከተደረገ ደግሞ ብለድ ቮሊዩሙ ይጨምራል። ብለድ ቮሊዩም ከጨመረ ደግሞ ካርዲያክ አውትፑት ይጨምራል። ካርዲያክ አውትፑት ሲጨምር ሃይፐርቴንሽንን ዲቨሎፕ የማድረግ ፕሮባቢሊቲ ይኖራል ማለት ነው። ሌላው አድሬናል ስቴሮይድስ ኤክስክሪሽን የአድሬናል ስቴሮይድስ ኤክስክሪሽን ሲቀንስ፣ የአንጂዮቴንሲን ኤክስክሪሽን ሲቀንስ፣ አንጂዮቴንሲን ደግሞ ወደፊት እናያለን ራስ ሲስተም የሚባለውን እንዴት ሃይፐርቴንሽን እንደሚያመጣ። ሶ በእነዚህ ጄኔቲክ ሙቴሽን ምክንያት ሃይፐርቴንሽን ሊመጣ ይችላል ማለት ነው። ይሄ የመጀመሪያው ነው። ኮዙ አናውን ነው፣ ግን እነዚህ ናቸው ተብሎ ይገመታሉ። the second one is secondary hypertension ነው። ይሄ ከስሙ እንደምንረዳው secondary hypertension ሲባል secondary to something እንደማለት ነው። ሶ ሜቢ በኮሞርቢድ ዲዚዝ ሊሆን ይችላል፣ በድራግ ሊሆን ይችላል። ዲው ቱ ሰምቲንግ የመጣ ኮዙ የሚታወቅ በዚህ ምክንያት ነው የመጣው ልንለው የምንችለው አይነት ሃይፐርቴንሽን ሰከንደሪ ሃይፐርቴንሽን ይባላል። በአብዛኛው ከ5 እስከ 10 የሚሆኑ ፔሸንቶች ብቻ ናቸው ሰከንደሪ ሃይፐርቴንሽንን ዲቨሎፕ የሚያደርጉት። አብዛኛው ፔሸንት ፕራይመሪ ሃይፐርቴንሽን ወይም ኢሴንሻል ሃይፐርቴንሽን ነው ዲቨሎፕ የሚያደርጉት ማለት ነው። ሶ ለምሳሌ ኮሞርቢድ ዲዚዝ ክሮኒክ ኪድኒ ዲዚዝ ያላቸው ሰዎች ሃይፐርቴንሽን ዲቨሎፕ የማድረግ ፕሮባቢሊቲ ያላቸው። ከሺንግ ሲንድረም ማለት አብኖርማል የሆነ ኮርቲሶል በደማችን ውስጥ ሲገኝ ማለት ነው። ያ ኮርቲሶል ደግሞ ሜታቦሊክ ሲንድረም ሊያስከስት ይችላል። ስፔሻሊ ኤሌቬትድ የሆነ ብለድ ፕሬሸር ምናምን፣ ፓራታይሮይድ ዲዚዝ፣ ፕራይመሪ አልዶስትሮኒዝም ስንል ቱማች አልዶስትሮን በግላንዱ ምክንያት ሲመረት ማለት ነው። ሬኖቫስኩላር ዲዚዝ፣ ታይሮይድ ዲዚዝ። በእነዚህ ፋክተር ምክንያት ሃይፐርቴንሽን ሲመጣ ኮዙ ሲታወቅ ሰከንደሪ ሃይፐርቴንሽን ይባላል ማለት ነው። ሌላ ለምሳሌ ከድረግ ፕሮዳክቶች ውስጥ ብዙ መድኃኒቶች ሃይፐርቴንሽንን ያመጣሉ። ከነዛ ውስጥ ላይክ አምፌታሚን ሃይፐርቴንሽንን ያስከትላል ማለት ነው። ኮርቲኮስቴሮይድሶች ላይ ኮርቲኮስቴሮይድስ ሲባል እንደነ ሃይድሮኮርቲሶን፣ እንደነ ቤክሎሜታሶን፣ እንደነ ቤታሜታሶን፣ ሞሜታሶን የሚባሉ ኮርቲኮስቴሮይድ መድኃኒቶች ሃይፐርቴንሽንን ያመጣሉ ማለት ነው። ሌሎችም ላይክ ሳይክሎስፖሪን፣ ዲኮንጂስተንቶች ስፔሻሊ ሲዩዶፌድሪን እና ፌናይል ፌሪን የሚባሉ መድኃኒቶች ዳይሬክትሊ አልፋ ላይ ስለሚሰሩ ቫዞ ኮንስትሪክት ያደርጋሉ። እነዚህ ሌሎች ኢርጎት አልካሎይድ የሚባሉ እና ኤሪትሮፖይሲን ስቲሙሌቲንግ ኤጀንት፣ እነዚህ በስፔሻሊ እና ኤሪትሮፖይቲን የሚባሉት እነዚህ ኤሪትሮፖይቲን ስቲሙሌቲንግ ኤጀንት የሚባሉት ሞስት ኦፍ ዘ ታይም አኒሚያ ኦፍ ክሮኒክ ዲዚዝ ላይ የምንጠቀማቸው መድኃኒቶች ናቸው እና ኤሪትሮፖይቲን እና ደርበፖይቲን የሚባሉ ማለት ነው። ሶ ለሃይፐርቴንሽን ይዳርጋሉ ማለት ነው እነዚህ መድኃኒቶች። ሌሎች መድኃኒቶችም አሉ ላይክ ብዙ ጊዜ ኦራል ኮንትራሴፕቲቭ ስፔሻሊ ስትሮጂን ኮንቴኒንግ ኦራል ኮንትራሴፕቲቮች ሃይፐርቴንሽን የማምጣት ቴንደንሲያቸው ሃይ ነው። ኤንኤስአይዲዎች ኮኬን እንደ ኒኮቲን ዊዝድሮ ሲደረግ ኮኬን እንደ ኒኮቲን፣ አብረፕት ዲስኮንቲኒዩሽን ኦፍ ቤታ ብሎከርስ ምክንያቱም ሪፍሌክስ ታኪካርዲያ ያመጣል። አብረፕት ድንገት ዲስኮንቲኒዩ ሲደረግ ኦር ደግሞ ሴንትራሊ አክቲንግ አልፋ አጎኒስቶች ላይክ እነ ክሎኒዲንን አብራፕትሊ ዲስኮንቲኒዩ ስናደርግ ሪፍሌክስ የሆነ ሃይፐርቴንሽንን ሊያባብሱት ይችላሉ ወይም ሊያስከትሉ ይችላሉ። ማኦ ኢንሂቢተሮች ከታይራሚን ፉድ ኮንቴይኒንግ ጋር ከተወሰዱ ማኦ ኢንሂቢተሮች ሃይፐርቴንሽንን ሊያስከትሉ ይችላሉ። ታይራሚን ፉድ ኮንቴይኒንግ ላይክ ዋይን፣ ቺዝ የሚባሉት ታይራሚን ኮንቴይኒንግ ፉድ ይባላሉ።
እነዚህ ማኦ ኢንሂቢተሮች የሚባሉት ለዲፕሬሽን አንቲ ዲፕሬሰንት ናቸው። ሜይንሊ ለአንቲ ዲፕሬሰንት የምንወስዳቸው ናቸው። እነዚህ ሞኖ አማይን ኦክሲዴዝ የሚባለውን ኢንዛይም ኢንሂቢት አደረገ ማለት አት ሴም ታይም ታይራሚንን ብሬክ ዳውን የሚያደርገውን ኢንዛይም ብሎክ አደረግን ማለት ነው። ሶ ታይራሚን ፍሪ በሰውነታችን ውስጥ እየበዛ ይሄዳል። ሃይፐርቴንሲቭ ክራይሲስ ውስጥ እንድንገባ ያደርጋል ማለት ነው። ማኦ ኢንሂቢተር ከታይራሚን ፉድ ኮንቴኒንግ ጋር እንዲወሰድ አይመከርም። ስፔሻሊ ወይን እንደነ ቺዝ አይነት እንዲወሰድ አይመከርም። ሶዲየም ዋናው ነው፣ ምክንያቱም ብለድ ቮሊዩምን ስለሚጨምር ማለት ነው። ብለድ ቮሊዩም ከጨመረ ደግሞ ፕሪሎድ ይጨምራል። ፕሪሎድ ከጨመረ ስትሮክ ቮሊዩም ይጨምራል። ስትሮክ ቮሊዩም ከጨመረ ካርዲያክ አውትፑት እየጨመረ ይሄዳል። ካርዲያክ አውትፑት ደግሞ ከጨመረ ሃይፐርቴንሽን ዴቨሎፕ እናደርጋለን ማለት ነው። ሃይፐርቴንሽን ማለት በራሱ ቶታል ፐሪፈሪ ሬዚስታንስ ታይምስ ካርዲያክ አውትፑት ማለት ነው። የእነዚህ ሁለቱ ብዜት ነው ሃይፐርቴንሽን የምንለው ማለት ነው። ቶታል ፐሪፈሪ ሬዚስታንስ ምንድን ነው የሚለውን ፊውቸር እናያለን ማለት ነው። ፓቶፊዚዮሎጂ ምንድን ነው? በሽታው የሚያልፍበት ሂደት ነው። ፓቶፊዚዮሎጂ በሽታው በምን ሂደት ውስጥ አልፎ ሰዎችን አፌክት የሚያደርገው የሚለውን ነገር እናያለን። መጀመሪያ በጣም ኮመኑ ራስ ነው። ራስ ሲስተምን ነው ዲስከስ የምናደርገው እዚህ ስር። ሌላ ደግሞ ዲፌክት ፔሪፌሪያል አውቶ ሬጉሌሽን፣ በሰውነታችን ውስጥ ኖርማሊ ሰውነታችን ቫዞ ዳይሌት የሚያደርጉ ይኖራሉ፣ ቫዞ ኮንስትሪክት የሚያደርጉ ይኖራሉ። እነሱ ባላንስ አለመሆናቸው ነው ዲስሬጉሌት ሲሆን ወር ደግሞ አውቶ ሬጉሌት ሲሆን ሰዎች ሃይፐርቴንሽንን ዴቨሎፕ ያደርጋሉ ማለት ነው። ለምሳሌ ናይትሪክ ኦክሳይድ፣ ፕሮስታሳይክሊን፣ ብራዲካይኒን የሚባሉ በሰውነታችን ውስጥ በናቹራል ቫዞ ዳይሌተርስ ናቸው ማለት ነው። እነዚህ ቨርሰስ ደግሞ አንጂዮቴንሲን 2 ኢንዶቴሊን 1 የሚባሉት ደግሞ ቫዞ ኮንስትሪክተር ናቸው ማለት ነው። የነዚህ ባላንስ አለመሆን በሰውነታችን ውስጥ አርተሪን ኮንስትሪክት እንዲሆን ያደርጋል። ወር ደግሞ ሰዎች ስሩ ታይም ሃይፐርቴንሽንን ዲቨሎፕ እንዲሆኑ ያደርጋል ማለት ነው። ሶ በሃይፐርቴንሽን ላይ ምንድነው እሱ ሀፕን የሚያደርገው የነ ናይትሪክ ኦክሳይድ፣ የነ ፕሮስታሳይክሊን፣ የነ ብራዲካይኒን መቀነስ እና የነ አንጂዮቴንሲን የነ ኢንዶቴሊን 1 መጨመር ነው ማለት ነው። የቫዞ ዳይሌተሮቹ መቀነስ፣ የቫዞ ኮንስትሪክተሮቹ ደግሞ መጨመር ነው ማለት ነው። ሌላው ዲስተርበንስ የራስ ሲስተምን ከዚህ ስላይድ ቀጥሎ ስለምናየው ነው። ዲስተርበንስ ኦፍ ሶዲየም፣ ካልሲየም፣ ናይትሪዩሬቲክ ሆርሞኖች በእነዚህ ምክንያት ሶዲየምን ዲስከስ አድርገናል። ያው በሰውነታችን ሶዲየም ኢሌቬት የሚያደርግ ከሆነ ብለድ ቮሊዩም ስለሚጨምር፣ ምክንያቱም ወተርን ሪቴን ያደርጋሉ ሶዲየም ባለበት ወተር ስላለ ማለት ነው። ካልሲየም ደግሞ እንደውም ካልሲየም ቻናል ብሎከር የሚባሉ መድኃኒቶች አሉ ለሃይፐርቴንሽን አክት የሚሰሩ ማለት ነው። እንደ ፈርስት ላይን ነው የሚታዩት ለብላክ ፔሸንት። እነዚህ ምንድናቸው? ቫዞ ዳይሌሽን ላይ ይሰራሉ ካልሲየሞች ማለት ነው። ናይትሪዩሬቲክ ማለት ደግሞ ናይትሪዩሬቲክ ሆርሞኖች ብዙ ናቸው። ኤግዛምፕል ናይትሪዩሬቲክ ሆርሞኖች ብሬን ናይትሪክ ፔፕታይድ የሚባል አለ፣ ቢኤንፒ ማለት ነው። ይሄ እነዚህ ለምን ይጠቅማሉ? ሶዲየም ኤክስክሪት እንዲሆን ይጠቅማሉ። የነዚህ ዲስተርባንስ ሶዲየም በሰውነት ውስጥ እንዲበዛ ያደርጋል ማለት ነው። ፕላስ ደግሞ ቫዞ ዳይሌሽንን ፕሮሞት ያደርጋሉ እነ ናይትሪዩሬቲክ ማለት ነው። ኤግዛምፕል ብሬን ናይትሪዩሬቲክ ፔፕታይድ የሚባል ሆርሞን አለ። ኮመን ኢቲዮሎጂ ኦር ደግሞ ኮዝ ራስ ሲስተም ነው እና የራስ ሲስተም ፓቶፊዚዮሎጂን እናያለን ማለት ነው። ራስ ሲስተም በምን አይነት ሂደት ሃይፐርቴንሽን ያመጣል የሚለውን እኔ መጀመሪያ የሬኒን ሪሊዝ ኬት ነው የሚለውን እኔ ሬኒን ሴክሬት የምትደረገው ከኪድኒ ነው። ጃክስታ ግሎሜሩላር ሴል ከሚባለው በቤታ ሪሴፕተር አክቲቬሽን ምክንያት ሲምፓቴቲክ ነርቭ አክቲቬት ሲሆን ቤታ ሴል ቤታ እና አልፋ አለው አይደል? ሲምፓቴቲክ ነርቨስ ሲስተም ሶ ቤታ አክቲቬት ስትሆን ሬኒን ሴክሬት እንድትደረግ ያደርጋል። ኬት ነው እሱ ሴክሬት የምትደረገው? ጃክስታ ግሎሜሩላር ከሚባለው ሬኒን ሴክሬት ትደረጋለች። ሬኒን ሴክሬት ከተደረገች ብዙ ሬኒን ሴክሬት ተደረገ ማለት አንጂዮቴንሲኖጅንን ወደ አንጂዮቴንሲን 1 ትቀይራለች ማለት ነው። አንጂዮቴንሲኖጅንን ወደ አንጂዮቴንሲን 1 ትቀይራለች። አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዲቀይር የሚያደርገው ደግሞ አንጂዮቴንሲን 2 ኮንቨርቲንግ ኢንዛይም በመባል ትታወቃለች። እቺን አንጂዮቴንሲን
አንጂዮቴንሲን 1ን ወደ አንጂዮቴንሲን 2 የምትቀይረዋ ኮንቨርቲንግ ኢንዛይም አንጂዮቴንሲን 2 ኮንቨርቲንግ ኢንዛይም በመባል ትታወቃለች። ሶ እቺ አንጂዮቴንሲን 2 የት አክት ያደርጋል ማለት ነው? በመጀመሪያ አሬናል ኮርቴክስ ላይ አክት ያደርጋል፣ ኪድኒ ላይ አክት ያደርጋል፣ ኢንተስታይን ላይ አክት ያደርጋል፣ ሲኤንኤስ ላይ አክት ያደርጋል። ሪሴፕተር አለው። ሁለት አይነት ሪሴፕተር አለው። አንጂዮቴንሲን ታይፕ 1 እና አንጂዮቴንሲን ታይፕ 2 ታይፕ 1 እና ታይፕ 2 ይኖረዋል ማለት ነው። ሶ ሌላ ፐሪፈሪ ላይ አክት ያደርጋል፣ ስሙዝ መስል ላይ አክት ያደርጋል፣ ሃርት ላይ አክት ያደርጋል። ሶ እንዴት ነው ሃይፐርቴንሽን የሚያመጣው የሚለውን እነዚህ ለምሳሌ አድሬናል ኮርቴክስ ላይ አክት ቢያደርግ ማንን ነው ሴክሬት እንዲሆን የሚያደርገው? አልዶስትሮን ሴንቴሲስ እንዲበዛ ያደርጋል። አልዶስትሮን ሴንቴሲስ እንግዲህ አልዶስትሮን ደግሞ ምንድነው ብለናል? በሰውነታችን ውስጥ የሚገኝ ሆርሞን ለወተር እና ሶዲየም ሪቴይን እንዲሆን የሚያደርግ ሆርሞን ነው ብለናል። ምንድነው እዚህ ጋር ሶዲየም እና ወተር ሪአብዞርብ ወይ ሪቴይን ወደ ሰውነታችን እንዲመለስ የሚያደርገው አልዶስትሮን ይባላል ማለት። አልዶስትሮን ከበዛ ሶዲየም እና ወተር ሪአብዞርብ ቱ ማች ሪአብዞርብ እንዲሆን ያደርጋል። ኬት ኪድኒ ላይ ኢንተስታይን ላይ ሪአብዞርብ እንዲሆን ያደርጋል አልዶስትሮን ማለት ነው። ሶ የአንጂዮቴንሲን 2 ሴንት አክቲቬሽን አድሬናል ኮርቴክስ ላይ አክቲቬት ከተደረገ አልዶስትሮን እንዲበዛ ያደርጋል ማለት ነው። አልዶስትሮን ከበዛ ደግሞ ከኢንተስታይን እና ከኪድኒ ላይ ስፔሻሊ ኢንተስታይን ላይ ሶዲየም እና ወተር ሪአብዞርብ እንዲሆን ያደርጋል። ሶዲየም እና ወተር ሪአብዞርብ ከተደረገ የብለድ ቮሊዩምን ስለሚጨምር በዛ ምክንያት ሃይፐርቴንሽን ዲቨሎፕ ልናደርግ እንችላለን ማለት ነው። ኔክስት ሲኤንኤስ ላይ ቫሶፕሬሲን የሚባሉ አሉ። ቫሶፕሬሲኖች ደግሞ ብለድ ቮሊዩም እንዲጨምር ያደርጋሉ ማለት ነው። ብለድ ቮሊዩም እንዲጨምር ያደርጋሉ ቫሶፕሬሲኖች። እዚህ ጋር ቶታል ፐሪፈሪ ሬዚስታንስ ላይ እዚህ ጋር ፐሪፈሪ ነርቨስ ሲስተም እና ሲምፓቴቲክ ዲስቻርጅ ፕላስ ደግሞ ሲምፓቴቲክ ዲስቻርጅ ከሆነ ስፔሻሊ ሲምፓቴቲክ ዲስቻርጅ ላይ አልፋ እና ቤታ ሪሴፕተሮች አክቲቬት ከሆኑ አልፋ ላይ ከሆነ ስሙዝ መስል ላይ አክት ስለሚያደርግ ብለድ ቬዝል ላይ ቫዞ ኮንስትሪክት ይሆናል ማለት ነው። ሲምፓቴቲክ ዲስቻርጅ ከሆነ ቤታ ላይ ከሆነ ደግሞ ሀርት ሬት እንዲጨምር ያደርጋል። በራሱ አንጂዮቴንሲን 2 ደግሞ ስሙዝ መስል ላይ ብለድ ቬዝል አርተሪ ላይ አክት ሲያደርግ ቫዞ ኮንስትሪክሽን ያመጣል ማለት ነው። ቫዞ ኮንስትሪክሽን ከጨመረስ ቶታል ፐሪፈሪ ሬዚስታንስ ይጨምራል ማለት ነው። ቶታል ፐሪፈሪ ሬዚስታንስ ከጨመረ ሃይፐርቴንሽን ማለት ደግሞ ቶታል ፐሪፈሪያል ሬዚስታንስ ታይምስ ካርዲያክ አውትፑት ነው አላለም። ካርዲያክ አውትፑት ደግሞ አፌክት የሚሆነው በስትሮክ ቮሊዩም እና በሃርት ሬት ነው ማለት ነው። ሶ እዚህ ጋም ጨመረ፣ እዚህ ጋም ብለድ ቮሊዩሙ ጨመረ በሲኤንኤስ ላይ ቫሶፕሬሲንን አክቲቬት በማድረግ እዚህ ጋም ጨመረ ሶዲየም እና ወተር ሪቴይን በመደረጉ ማለት ነው። እዚህ ጋም ፔሪፌሪ ሬዚስታንስ ጨመረ ቫዞ ኮንስትሪክት በመሆኑ ዜን ሃርት ላይ ደግሞ አክት ሲያደርግ ሃርትን ኮንትራክት እንድትሆን ያደርጋል። ኮንትራክት ስትሆን ካርዲያክ አውትፑት ይጨምራል። ቢኮዝ ካርዲያክ አውትፑት ማለት ራሱ ስትሮክ ቮሊዩም ታይምስ ሃርት ሬት ማለት ስለሆነ ማለት ነው። እንግዲህ እዚህ ካርዲያክ አውትፑት ጨመረ። እዚህ ጋር በራሱ ስታዩት የካርዲያክ አውትፑት ብዜት እና የቶታል ፐሪፈሪ ሬዚስታንስ ብዜት ምንድነው እሱ የሚሆነው ብለድ ፕሬሸር ማለት ነው፣ ሃይፐርቴንሽን ይፈጥራል። እነዚህ ሁለቱ ፋክተሮች የሶዲየም እና የወተር ሪቴንሽን ወይም ደግሞ ሪአብዞርፕሽን የብለድ ቮሊዩም ኢንክሪዝ ማድረግ ቶታል ፐሪፈሪ ሬዚስታንስ እንዲጨምር ያደርግ። በዚህ ምክንያት ራስ ሲስተም ሃይፐርቴንሽንን ያመጣል። ኔክስት ወደ ክላሲፊኬሽኑ ስንመጣ ሃይፐርቴንሽን ክላሲፋይ የሚደረገው ዲፔንድ ኦን ሲስቶሊክ እና ዲያስቶሊክ ነው ማለት ነው። ኖርማል የምንለው የሃይፐርቴንሽን ፕሬሸሩ ሲስቶሊክ እና ዲያስቶሊክ ፕሬሸሩ ሌዛን 120 ባይ ሌዛን 80 ሲሆን ኖርማል ነው እንላለን ማለት ነው። ኤሌቬትድ የምንለው ደግሞ 120 አፕ ቱ 29 ነው ማለት ነው በሌዛን 80 ሲሆን። ኤሌቬትድ ላይ ሃይፐርቴንሽን ነው ማለት አንችልም። 120 እስከ 29 ማለት ነው። ሃይፐርቴንሽን የምንለው ወይ ስቴጅ 1 ሃይፐርቴንሽን የምንለው 130 አፕ ቱ 139 ሲስቶሊኩ ማለት ነው። ዲያስቶሊኩ ደግሞ 80 ቱ 89 ሲሆን ስቴጅ 1 እንላለን ማለት ነው። ስቴቱ ደግሞ ግሬተር ዛን ኦር ኢኳል ቱ 140 ሲሆን ሲስቶሊኩ፣ ዲያስቶሊኩ ደግሞ ግሬተር ዛን ኦር ኢኳል ቱ 90 ሲሆን ስቴቱ ሃይፐርቴንሽን እንላለን ማለት ነው።
ሃይፐርቴንሲቭ አርጀንሲ እና ኢመርጀንሲ እነዚህ ሁለቱ ሃይፐርቴንሲቭ ክራይሲስ ይባላሉ። ይሄ ደግሞ መቼ ነው? እሱ ግሬተር ዛን 180 ሲስቶሊኩ ማለት ነው። ግሬተር ዛን 120 በላይ ሲሆን ሃይፐርቴንሲቭ ክራይሲስ። ይሄ የሃይፐርቴንሽን ክላሲፊኬሽን ነው በአሜሪካን ካርዲዮሎጂክ ማለት ነው። አሜሪካን ካርዲዮሎጂ የወጣው የሃይፐርቴንሽን ክላሲፊኬሽን ነው ማለት ነው። ኦኬ ወደዚህኛው ክላሲፊኬሽን እንመጣ። የቅድሙኑ ነው የሚያብራራው። አናዘር ታይፕ ኦፍ ክላሲፊኬሽን ማለት ነው። አይዞሌትድ ሲስቶሊክ ሃይፐርቴንሽን የሚባል አለ። ይሄ መቼ ነው? እሱ ሲስቶሊኩ ብቻ ኢሊቬት ሲያደርግ ማለት ነው። የሲስቶሊኩ ብቻ ኢሊቬት ሲያደርግ አይዞሌትድ ሲስቶሊክ ሃይፐርቴንሽን እንላለን። እዚህ ጋር አሁን ስታዩት 80 ነው፣ ዲያስቶሊኩ ኖርማል ነው። ኢሊቬት ያደረገው ማን ነው? እሱ ሲስቶሊኩ ነው። ይሄኛውን አይዞሌትድ ሰምታይምስ የሲስቶሊኩ ብቻውን ኢሊቬት ሊያደርግ ይችላል እና የዛ ሰዓት አይዞሌትድ ሲስቶሊክ ሃይፐርቴንሽን እንላለን ማለት ነው። ቅድም ዲስከስ እንዳደረግ ነው ሃይፐርቴንሲቭ ክራይሲስ በሁለት ይከፈላል። ሃይፐርቴንሲቭ ኢመርጀንሲ እና ሃይፐርቴንሲቭ አርጀንሲ በመባል በሁለት ይከፈላል ማለት ነው። ሃይፐርቴንሲቭ ክራይሲስ ለመባል ግዴታ ግሬተር ዛን 180 ባይ 120 መሆን አለበት። ግዴታ ከ180 በ20 በላይ መሆን አለበት ማለት ነው። ሶ ሃይፐርቴንሲቭ ኢመርጀንሲ ማለት ምን ማለት ነው? ሃይፐርቴንሲቭ ኢመርጀንሲ ማለት ኤክስትሪም ኤሌቬሽን ኢን ብለድ ፕሬሸር አኮምፓይንድ ባይ አኪዩት ኦር ፕሮግረሲንግ ታርጌት ኦርጋን ዳሜጅ ይኖራል። ላይክ ስትሮክ ሊሆን ይችላል፣ ሬቲኖፓቲ ሊሆን ይችላል። ሶ ኢመርጀንሲ ላይ ሃይፐርቴንሲቭ ኢመርጀንሲ ላይ ኦርጋን ዳሜጅ ይኖራል ማለት ነው። ሃይፐርቴንሲቭ አርጀንሲ ከሆነ ደግሞ ሃይ ኤሌቬሽን ኢን ብለድ ፕሬሸር ዊዛውት አኪዩት ኦር ፕሮግረሲንግ ታርጌት ኦርጋን ኢንጁሪ ማለት ነው። እዚህኛ ላይ አርጀንሲ ላይ ምንም ታርጌት ኢንጁሪ አይኖርም ማለት ነው። ኢመርጀንሲ ላይ ደግሞ ኦርጋን ዳሜጅ ይኖራል ማለት ነው። ክሊኒካል ፕሬዘንቴሽን። ወደ ክሊኒካል ፕሬዘንቴሽን ስንመጣ ምንድነው ሳይንና ሲምፕተም የሚያሳየው አንድ ሃይፐርቴንሲቭ የሆነ ፔሸንት ምን አይነት ሳይንና ሲምፕተሞችን ያሳያል የሚለውን እኔ ሃይፐርቴንሲቭ ሞስት ኦፍ ዘ ታይም ሳይለንት ኪለር በመባል ይታወቃል። the patient may appear healthy or may have the presence of additional cardiovascular risk factors ካሉት ገዳይ ነው ማለት ነው። ሰውየው ምንም አሲምፕቶማቲክ ሲሆን ምንም ሲምፕተም ሳያሳይ ሃይፐርቴንሽን ሜቢ ሊትል ሊሆን ይችላል ማለት ነው። ግን ምን አይነት ሳይንና ሲምፕተሞችን ያሳያል? ሄዴክ ይኖረዋል፣ ዲዝነስ ይኖራል፣ ነርቨስነስ፣ ፍለሽድ ፌስ፣ ላክ ኦፍ ስሊፕ። እነዚህ እንደ ሳይንና ሲምፕተም ክሊኒካል ፕሬዘንቴሽን ይጠቀሳሉ ማለት ነው። ሪስክ ፋክተሩ ምንድን ነው? አንድ ሰው ሃይፐርቴንሽን ዲቨሎፕ ለማድረግ ሪስክ ፋክተሮቹ ምንድን ናቸው? ከነዚህ ውስጥ ሞዲፋየብል እና ነን ሞዲፋየብል አሉ። ላይክ ኤጅ ስንል ነን ሞዲፋየብል ነው። ፋሚሊ ሂስትሪ ነን ሞዲፋየብል ነው። እነዚህ ሞዲፋየብል የሆኑ ደግሞ ላይክ ዲያቤቲ ሜሊተስ፣ ዲስሊፒዲሚያ፣ ማይክሮአልቡሚኑሪያ፣ ኦቤሲቲ፣ ፊዚካሊ ኢንአክቲቭ፣ ኤክሰሲቭ ኢንቴክ ኦፍ ሳልት፣ አልኮል ኦር ካፊን፣ ቶባኮ ዩዝ እነዚህ ሞዲፋይል ሪስክ ፋክተር ናቸው ማለት ነው። ሞዲፋይ ማድረግ የሚችሉ በመድኃኒት ኮንትሮል ልናረጋቸው የምንችላቸው ናቸው። እነዚህ ነን ሞዲፋየብል ሪስክ የሚባሉት ላይክ ኤጅ ሞስት ኦፍ ዘ ታይም ሜኖች 50 ግሬተር ዛን 55 ኤጅ ላይ አፌክት ሊሆኑ ይችላሉ። 65 በላይ ደግሞ የሆኑ ውሜን ናቸው ማለት ነው። ወንዶች ላይ አርሊ ኦር 55 ኤጅ አካባቢ አፕል ሊያደርግ ይችላል። ኤጅ በራሱ ሪስክ ፋክተር ነው። ቢኮዝ አዘ ኤጅ ኢንክሪዝ ብዙ ነገሮች ዲክሪዝ ስለሚያደርጉ ማለት ነው። ዲያቤት ሜሊተስ ሞስት ሲግኒፊካንት ሪስክ ፋክተር ነው ማለት ነው። ዲስሊፒዲሚያ ዲያቤት ሜሊተስ፣ ዲስሊፒዲሚያ ላይ ኮሌስትሮል ሊሆን ይችላል። ማይክሮአልቡሚኑሪያ ሪሌትድ ዊዝ ሲኬዲ ስለሆነ ክሮኒክ ኪድኒ ዲዚዝ ያለባቸው ሰዎች ሃይፐርቴንሽን ዲቨሎፕ ሊያደርጉ ይችላሉ። ቢኮዝ ኪድኒ ብለድ ቮሊዩምን ማኔጅ ለማድረግ በሰውነታችንን ውስጥ ያለውን ፍሉዶች ባላንስ የምታደርገው ኪድኒ ስለሆነች ያንን ማኔጅ ካልተደረገ ሃይፐርቴንሽን ዲቨሎፕ
ልናደርግ እንችላለን ማለት ነው። ፋሚሊ ሂስትሪ ኦፍ ፕሪማቹር ካርዲዮቫስኩላር ዲዚዝ ቅድም እንዳልነው ፕራይመሪ ሃይፐርቴንሽን የሚባለው በጄኔቲክ የሚመጣ ሊሆን ይችላል። ጄኔቲክ ሚውቴሽን ፋሚሊ ሂስትሪ ላይ ሃይፐርቴንሽን ያለበት ሰው ካለ ሜቢ ኔክስት ጀኔሬሽን ሃይፐርቴንሽን ዲቨሎፕ የማድረግ ፕሮባቢሊቲ ይኖራል ማለት ነው። ፊዚካሊ ኢንአክቲቭ በመሆን ኦቤሲቲ በራሱ ሜታቦሊክ ሲንድረም ሊያስከትል ይችላል። ጎል ኦፍ ቴራፒ ስር ሃይፐርቴንሽንን ትሪት ስናደርግ ምን ኤክስፔክት እናድርግ፣ ወይም ደግሞ ትሪት ስናደርገው ምን ምንድነው እሱ የምንቀንሰው፣ ለምንድን ነው ትሪት የምናደርገው የሚለውን እኔ የመጀመሪያው ሪዲዩስ አሶሺየትድ ሞርቢዲቲ ኤንድ ሞርታሊቲ ዴዝን ለመቀነስ እና ደግሞ ተጓዳኝ ሌሎች በሽታዎችን ትሪት ለማድረግ ኮዝ ማለት ነው። እና ሞርታሊቲ ማለት ደግሞ ዴዝን ለመቀነስ ማለት ነው። ቅድም እንደጠቀስነው ሃይፐርቴንሽን ሳይለንት ኪለር ነው ብለናል። እርሊ ትሪት የምናደርገው ከሆነ ኮንትሮል ልናደርግ እንችላለን ማለት ነው። ሌላው ቱ ሪዲዩስ ሃይፐርቴንሽን አሶሺየትድ ኮምፕሊኬሽኖቹ ምንድን ናቸው? እሱ ኮምፕሊኬሽኖቹ በዋናነት ሀርት ላይ ከሆነ ሌፍት ቬንትሪኩለር ሃይፐርትሮፊ ያስከትላል። ያ ደግሞ አዛይንድ ሃርት ፌለር ዲቨሎፕ ሊያደርጉ ይችላሉ ማለት ነው። ሌላው ኪድኒ ላይ ሲኬዲ ዲቨሎፕ ሊደረግ ይችላል። ኮምፕሊኬሽኑ ሲኬዲ ሊሆን ይችላል። ብሬን ላይ ስትሮክን ሊያስከትል ይችላል። ሄሞሬጂክ ስትሮክ በመባል ይታወቃል። በሃይፐርቴንሽን ምክንያት የሚመጣ እሱ ኮንትሮል ካልተደረገ ኤሌቬትድ የሆነ ሃይፐርቴንሽን ኮንትሮል ካልተደረገ ሄሞሬጂክ ስትሮክን ሊያስከትል ይችላል። ሌላው ደግሞ ሬቲኖፓቲን ሊያስከትል ይችላል። እነዚህን ኮምፕሊኬሽኖች ምን ለማድረግ ሪዲዩስ ለማድረግ ማለት ነው። ሌላው ጎል ኦፍ ቴራፒያችን ሪዲዩስ ሳይድ ኢፌክት ኦፍ አንቲ ሃይፐርቴንሲቭ ሜዲኬሽን የአንቲ ሃይፐርቴንሲቭ ሜዲኬሽን ሳይድ ኢፌክቶችን ሪዲዩስ ለማድረግ ሞስት ኦፍ ዘ ታይም አንቲ ሃይፐርቴንሲቭ ድረግ ላይፍ ሎንግ ስለሚወሰዱ እነዛ ላይፍ ሎንግ የሚወሰዱ መድኃኒቶች ደግሞ ሳይድ ኢፌክታቸው ፎር ሎንግ ታይም እየወሰድናቸው በመጣን ሰዓት እንደዛው ለሳይድ ኢፌክት ኤክስፖዝ የመሆን እድላችንም እንደዛው እየሰፋ ስለሚሄድ ያንን ሳይድ ኢፌክት ሞኒተር አድርገን ሳይድ ኢፌክቱን ለመቀነስ ይረዳል ማለት ነው ጎል ኦፍ ቴራፒ። ሌላው ቱ ሪዲዩስ ካርዲዮቫስኩላር ሪስክ ሃይፐርቴንሽን መጣ ማለት ሌሎች ኮሞርቢድ በሽታዎች አብረው ሊመጡ ይችላሉ። ለምሳሌ ሃርት ፌለር አብሮ ሊመጣ ይችላል። ማዮካርዲያል ኢንፋራክሽን አብሮ ሊመጣ ይችላል። ሌሎች ካርዲዮቫስኩላር ዲዚዞችን ለመከላከል ማለት ነው። ጎላችን ከሁሉም ትሪት ስናደርግ ቱ ሜንቴን the goal blood pressure less than 130/80 አቺቭ ለማድረግ ማለት ነው። ይሄንን ብለድ ፕሬሸር አቺቭ ለማድረግ ነው ማለት ነው ጎል ኦፍ ቴራፒያችን። ወደ ትሪትመንት ስንመጣ ትሪትመንታችን በሁለት ነው የምንከፍለው። አንደኛው ላይፍ ስታይል ሞዲፊኬሽን የምንለው ወይም ደግሞ ነን ፋርማኮሎጂክ የምንለው ነው። ሁለተኛው ደግሞ ፋርማኮሎጂክ ነው ማለት ነው። ያ ደግሞ ድረግ ቴራፒ ይባላል ፋርማኮሎጂኩ። ነን ፋርማኮሎጂክ ደግሞ ላይፍ ስታይል ሞዲፊኬሽን። ላይፍ ስታይል ሞዲፊኬሽን አሎን ኢዝ አፕሮፕሪየት ቴራፒ ፎር ሞስት ፔሸንት ዊዝ ፕሪሃይፐርቴንሽን። ፕሪሃይፐርቴንሽን ላይ ላሉ ሰዎች መድኃኒት ባይጀምሩ ይመከራል። በላይፍ ስታይል ሞዲፊኬሽን ብዙ ሊስተካከል ስለሚችል ማለት ነው። በላይፍ ስታይል ሞዲፊኬሽን ሲባል ነን ፋርማኮሎጂክ ብያቸዋለሁ። ምን ያህል ሰክሰስፉል እንደሆነ ወደፊት እናያለን ማለት ነው። ፎር ፔሸንት ዊዝ ሃይፐርቴንሽን ኤንድ አዲሽናል ካርዲዮቫስኩላር ሪስክ ፋክተር ኦር ሃይፐርቴንሽን አሶሺየትድ ታርጌት ኦርጋን ዳሜጅ ምን ሊያስፈልጋቸው ይችላል? እነሱ ደግሞ ላይፍ ስታይል ሞዲፊኬሽን ፕላስ ድራግ ቴራፒ ሊያስፈልጋቸው ይችላል። ኦርጋን ዳሜጅ ላለባቸው ሰዎች እና ካርዲዮቫስኩላር ሪስክ ሌሎች ተጓዳኝ ኮሞርቢድ ዲዚዝ ካላቸው ላይፍ ስታይል ሞዲፊኬሽን ፕላስ ድራግ ቴራፒ ሊያስፈልጋቸው ይችላል ማለት ነው። ላይክ ለምሳሌ አንድ ፔሸንት ሃይፐርቴንሽን ኖሮበት ፕላስ ደግሞ ዲኤም ቢኖርበት፣ ሃይፐርቴንሽን ኖሮበት ሃርት ፌለር ቢኖርበት ላይፍ ስታይል ሞዲፊኬሽን ብቻውን በቂ ላይሆን ይችላል። ለዚህ ድረግ ቴራፒ ያስፈልጋል። ፋርማኮሎጂካሊ ትሪት ልናደርግ ይገባል ማለት ነው። the specific choice of drug therapy is influenced by evidence demonstrating cardiovascular risk reduction. so ፋርማኮሎጂክ ወይ መጠቀማችን another risk of cardiovascularን reduce ለማድረግ ይጠቅመናል ማለት ነው። ላይፍ ስታይል ሞዲፊኬሽን ምንድን ናቸው? ወይም ደግሞ ነን ፋርማኮሎጂክ የምንላቸው ምንድን ናቸው? አንደኛ በየጊዜው ቢፒን ቼክ ማድረግ፣ ሁለተኛ ስሞኪንግ ማቋረጥ፣ ሰውየው የሚያጨስ ከሆነ ኦር የሚያጨሱ ከሆኑ ፔሸንቱ ስሞኪንግን ማቋረጥ። ሌላው ሊሚት አልኮል ኢንቴክ አልኮልን መቀነስ አለበት ኦር ደግሞ
መውሰድ ማቆም መቻል አለበት። ሪዲዩስ ኢንቴክ ኦፍ ካፌን ኦር ሳልት ስፔሻሊ ሳልት ኦር ደግሞ ሶዲየም ምን ያህል በቀን ውስጥ ምን ያህል ግራም መውሰድ እንዳለብን ወደፊት ዲስከስ እናደርጋለን። ሶዲየምን ከሆነ ደግሞ በጣም ሪስትሪክት ማድረግ አለብን። ቅድም እንዳየነው ሶዲየም እንደ ወተር ሪቴንሽን ብለድ ቮሊዩምን ይጨምራል። ብለድ ቮሊዩም ሲጨምር ደግሞ ካርዲያክ አውትፑት ይጨምራል። ካርዲያክ አውትፑት ሲጨምር ደግሞ ሃይፐርቴንሽን ዲቨሎፕ እናደርጋለን ማለት ነው። ሌላው ቴክ ሜዲኬሽንስ ላይፍ ስታይል ሞዲፊኬሽን ላይ እንግዲህ ይሄ ፔሸንት ኮምፕሊያንስን ነው የሚያሳየው ወይም ደግሞ አድሄረንስ ማለት ነው። ሰውየው የታዘለትን መድኃኒት በአግባቡ መድኃኒቶችን መውሰድ መቻል አለበት። ኤክሰርሳይዝ ሬጉላሪ ቱ ኢምፕሩቭ ፊትነስ ኤክሰርሳይዝ ያስፈልጋል። ቅድም እናየነው ፊዚካሊ ኢንአክቲቭ መሆን በራሱ ለሃይፐርቴንሽን ሪስክ ነው። ዲክሪዝ ኢንቴክ ኦፍ ዳያተሪ ሳቹሬትድ ፋት ኦር ኮሌስትሮል ሪስክ ስለሆነ ዲስሊፒዲሚያ ኦር ኮሌስትሮል በራሱ ሪስክ ፋክተር ስለሆነ እነዚህን ላይፍ ስታይል ሞዲፊኬሽኖች ያስፈልጉናል ማለት ነው። እዚህ ጋር እንደምታዩት ላይፍ ስታይል ሞዲፊኬሽን ነን ፋርማኮሎጂክ ማለት ነው። ዌይት ሎስ ይኖረናል፣ ዳያተሪ ፓተርን ይኖረናል፣ ሪዲዩስድ ሳልት ኢንቴክ፣ ፊዚካል አክቲቪቲ፣ ሞዴሬሽን ኦፍ አልኮል ኢንቴክ እነዚህ ነገሮች በማስተካከል ሞዲፋይ በማድረግ ሃይፐርቴንሽንን ሪዲዩስ ማድረግ እንችላለን። ኦር ደግሞ ጥሩ የሆነ ኢምፕሩቭመንት ልናገኝ እንችላለን ማለት ነው። ለምሳሌ ዳያተሪ ፓተርን የሚለው ዳሽ በመባል ይታወቃል። ዳያተሪ አፕሮች ቱ ስቶፕ ሃይፐርቴንሽን ማለት ነው። ዳሽ ማለት ለምሳሌ ላይክ ከ8 እስከ 14 የሚሆን ሚሊሜትር ሜርኩሪ የሲስቶሊክ ብለድ ፕሬሸርን ይቀንሳል ማለት ነው። ከ8 እስከ 14 የሚሆን የሲስቶሊክን በራሱ የዚህን ያህል መቀነስ ይችላል ዳያተሪ አፕሮች ማለት ነው። ዳሽ ዳያተሪ አፕሮች ቱ ስቶፕ ሃይፐርቴንሽን። ሌላው በጣም ሊቀንስልን የሚችለው ዌይት ሎስ ነው። ዌይት ሎስ ቦዲ ማስ ኢንዴክሳችንን ከ18.5 እስከ 24.9 በማድረጋችን ከ5 እስከ 20 ድረስ ሪዲዩስ ልናደርግ እንችላለን ሲስቶሊክ ብለድ ፕሬሸር ማለት ነው ፐር ኬጂ ዌይት ሎስ። ልክ እንደምታዩት ሌሎቹ ለምሳሌ ሳልትን ሪዲዩስ በማድረጋችን ከ2 እስከ 8 የሚሆን ሲስቶሊክ ብለድ ፕሬሸር መቀነስ እንችላለን። ፊዚካል አክቲቪቲ በማድረግ አትሊስት ፎር 30 ሚኒት ፊዚካል ኤክሰርሳይዝ በመስራታችን ራሱ ከ4 እስከ 9 ሲስቶሊክ ብለድ ፕሬሸርን ሪዲዩስ ማድረግ እንችላለን ማለት ነው። የዚህና ምን ያህል ኢፌክቲቭ መሆኑን እናያለን። ስፔሻሊ ዳሽ የሚባለው ዲስ ኢዝ በጣም ሪከመንድ ይደረጋል ዳያተሪ አፕሮች ቱ ስቶፕ ሃይፐርቴንሽን ማለት ነው።